አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቤተሰቦች እንዴት ናችሁ? ነኝ እኔ ጋር ሰላም አልሐምዱሊላህ። እዚህ ጋር የምታዩት የኢንዲያን ስታይል ወጥ ነው እንግዲህ የሰራው ቪዲዮ እስከ መጨረሻ አይታችሁ ሀሳብ አስተያየታችሁን አስቀምጡልኝ። አመሰግናለሁ። ተመልካቾቼ እዚህ ጋር ዘይት ከጨመርኩኝ በኋላ ቁርንፍድን ጨመርኩኝ። ከዛ እዚህ ጋር ሄል ጨመርኩ። እዚህ ጋር ደግሞ ቆንዶ በርበሬ፣ እነዚህ ግብአቶች ጨመርኩኝ። እዚህ ጋር ከዛ ትንሽዬ ከሞን ነው ይሄን ነጭ የምታዩት። ከዛማ እዚህ ጋር በትንንሹ የከተፍነው ሽንኩርታችን እንደዚህ ጨመር እናደርጋለን። ተመልካቾች እዚህ ጋር እንደምታዩት ነጭ ሽንኩርትና ዝንጅብል ነው የጨመርኩት። ሽንኩርቱን ትንሽ ካበሰልኩኝ በኋላ ነጭ ሽንኩርትና ዝንጅብል በዚህ መልኩ ጨምራለሁ። በትንሽ ደቂቃ ነጭ ሽንኩርቱን አብሬ አበስላቸውና ከዛም ጨምረው ቀጣይ ግብአት ጨምራለሁ። እስከ መጨረሻ አብራችሁ ሆኑ። ቪዲዮውን ስትመለከቱ በላይክ ጀምሩት፣ ሼር አድርጉልኝ። ሌላ ቅመም ሳልጨምር ተመልካቾች የምሰራው የኢንዲያን ስታይል ወጥ ነው እንግዲህ የህንዶች አይነት ማለት ነው። እና አሁን ዶሮውን ነው የምጨምረው። የዶሮ ወጥ ነው የምሰራው የህንዶች አይነት ማለት ካሪ። ዶሮውን ጨምሬ ተመልሼ እመጣለሁ። ተመልካቾቼ ዶሮውን ጨምሬያለሁ። በዚህ መልኩ ያው አደባልቄ ጨርሻለሁ። ከሽንኩርት ነጭ ሽንኩርት ጋር ምናምን ብቻ ነው ሌላ ቅመም አልጨመርኩም። እና ለትንሽ ደቂቃ አብስዬ ተመልሼ እቀርጽላችኋለሁ። እንደምታዩት ዶሮውን በራሱ ውሃ በዚህ መልኩ እያበሰልኩት ነው። ውድ ተመልካቾች እንደምታዩት እዚህ ጋር ዶሮውን ለትንሽ ደቂቃ ብቻውን ካበሰልኩት በኋላ በርበሬና እርድ፣ የደንበላል ፓውደር ኩስብራ ማለት ነው፣ የዶሮ ቅመምና ጨው ነው የጨመርኩት ማለት ነው። እነዚህ ሶስት ግብአቶች 4 ቅመሞች ማለት ነው ከጨው ጋር ለትንሽ ደቂቃ በዚህ መልኩ አበስለዋለሁ። እዚህ ጋር እንደምታዩት ቅመሙ ጋር በደንብ ከትንሽ ደቂቃ ካበሰልኩኝ በኋላ እዚህ ጋር የሞቅ ያለ ውሃ ጨምራለሁ ማለት ነው። ዶሮው ሊያበስልልኝ የሚችል እዚህ ጋር እንደምታዩት ድንች ጨመርኩኝ። ከዶሮ ጋር አብሬ ላበስል ማለት ነው።
እና ትንሽ ደቂቃ ነው የሚቀረው እና ድንቹ ለዛ ዶሮ ሊበስል ሲል ጨመርኩት። እዚህ ጋር ዶሮ እያበሰልኩኝ ነው እንደምታዩት። ግን ድንቹ ትንሽ ሲበስልልኝ ነው ቅድም የበጠበጥኩትን እርጎና ለውዝ ነገሩን ጨምረው ማለት ነው። ድንቹ ቼክ ለማድረግ ፈልጌ ነበር። አይ ደህና ነው። አሁን ጨምሬ አበስላችኋለሁ። አብራችሁ ሆነ ብዙ ሰዓት ላይ መቀመጥ ስለሌለበት ይሄ ነገር ለዛ ነው። ድንቹ ትንሽ ከበሰለ የሚቆይ ሰዓት በጣም ትንሽ ስለሆነ ማለት ነው። እንደምታዩት ይሄን ይመስላል። ትንሽ ቆይቼ ደግሞ ቀርጽላችኋለሁ እንዴት እንደሆነ ምንም እንደሚመስል ማሳያችሁ ይሆናል። አብራችሁ እስከ መጨረሻ ከዛማ ለወጡ የሚሆን ይሄንን ነገር እፈጫለሁ ማለት ነው እንደምታዩት። ከዛ በኋላ ከእርጎ ጋር አደባልቄ ላይ እጨምራለሁ ሳሉና ወይም ደግሞ ወጡ ላይ ማለት ነው። እና ይሄ ነገር ነው ጣዕም የሚሰጠውና የዶሮውን መልክ የሚቀይረው ይሄ ራሱ ነው ማለት ነው። ዋናው ነገር ይሄ ነው እና አብራችሁ ሆኖ መጨረሻውን ማሳያችሁ ይሆናል ተመልካቾቼ። እዚህ ጋር እንደምታዩት ቅድም የፈጨሁትን ለውዝ ነገሩን እዚህ ጋር ጨምሬያለሁ። እዛ ደግሞ እርጎ አለ። ሁለቱን ግብአት በደንብ እንትን እላቸዋለሁ ማለት ነው። ወጥ ላይ ሲገባ በጣም ነው የሚወፍረው ይሄንን እና በደንብ ውሃ ጨምሬ በእንቁላል መምቻ ነው የምመታው ማለት ነው። ይሄ ግን ተፈጭቷል፣ በደንብ ደቆልኛልና ግን ደግሞ ከእርጎ ጋር እኩል መማሰል ስላለበት ወጡ ላይ ሲጨምረው እንዳይጓጉልብኝ በደንብ አደባልቄው መልሳለሁ። ተመልካቾቼ እዚህ ጋር እንደምታዩት ውሃ ጨመርኩኝ። እርጎ የጨለፍኩበትን ማንኪያ አወጣዋለሁ። እንግዲህ በደንብ አደባልቄ መልሳለሁ። እንደምታዩት እዚህ ጋር ምንም የጓጎለ ነገር የለም። በደንብ ፈጭቼዋለሁ። ያልተፈጨ ቢሆን እንጂ የጓጎለ የለም። እዚህ ጋር አሁን ያልተፈጨ ነው። ይሄን ይመስላል። አሁን ወጡ ላይ ጨምረዋለሁ ማለት ነው። ተመልካቾቼ እንደምታዩት ወጣችን በጣም ቆንጆ እየሆነ ነው። እንደምታዩት ብዙ ሰዓት ላይ መቆየት አያስፈልገውም። ትንሽ ድንቹ እስኪበስልልኝ ድረስ ጠብቄ ነው እና እንደምታዩ ወፍራም ነው። ከዚህ በላይ ይወፍራል። እሳት ላይ ባቆየሁት ቁጥር ይወፍራል። ድንቹ ጠንካራ ነው። የሚገርመው ትንሽ ደቂቃ ቆየዋለሁ፣ አንድ 10 ደቂቃ። ከዛ በኋላ የሚሆነውን አያለሁ። እንደምታዩት እሳት ላይ ባቆየነው ቁጥር በጣም ይወፍራል። ያ ደግሞ የለውዙን ውጤት ነው፣ የእርጎና የለውዙን ውጤት ነው እና ከዚህ በላይ መቅጠንም መወፈርም ስለሌለበት ላወጣው ነው። ተመልካቾቼ እንደምታዩት ወጡን በዚህ መልኩ አብስዬ ጨርሻለሁ። እንግዲህ እንደምታዩት አሁን ላወጣው ነው።
እና ቆንጆ ሆኖ ነው ይወጣልኝ እንደምታዩት ማለት ነው። እና ይህን ይመስላል። መጨረሻውን ከወደዳችሁት አበረታቱኝ፣ ሀሳብ አስተያየታችሁንም አስቀምጡልኝ። ቀላልና ጊዜ ቆጣቢ አሰራር ነው፣ ሞክሩት።